ሩሲያ በዩክሬን ላይ ወረራ መፈጸሟን ተከትሎ ወትሮም ፍጥጫ የማይለየው ከምዕራባውያን ጋር የነበራት ግንኙነት ፍጹም ተበላሽቷል። ለዓመታት በጥርጣሬና በውጥረት ውስጥ የቆየው የሩሲያና የምዕራባውያኑ ግንኙነት ዩክሬን ውስጥ ጦርነት መቀስቀሱን ተከትሎ ለይቶለት ወደ ግጭት እንዳይገባ ስጋት ከተፈጠረ 3 ዓመታት ሆኖታል። በ2014 ሩሲያ 200,000 ወታደሮቿን አዝምታ ዩክሬንን ስትወር ምዕራባውያን ላይ ስጋት በመፈጠሩ በአንድነት ሆነው ዩክሬንን በቢሊዮኖች የሚቆጠር ገንዘብ አውጥተው በማስታጠቅ በተዘዋዋሪ ከሩሲያ ጋር ጦርነት ውስጥ ገብተዋል። በ3 ዓመት ውስጥ በተካሄደው ጦርነት እስካሁን ከዩክሬንና ከሩሲያ በኩል 1 ሚሊዮን ያህል ሰዎች ሞተዋል ወይም ቆስለዋል። ሩሲያ ከዩክሬን ጋር ፊት ለፊት ከምታደርገው ጦር ባሻገር ከምዕራባውያን ጋር በሌላ ግንባር የአሻጥር ጦርነት እያደረገች ነው ሲል የሰሜን አትላንቲክ ጦር ቃል ኪዳን አገሮች ማህበር ኔቶ ያምናል። ኔቶ ድብልቅ ጦርነት ሃይብሪድ ዋርፌር በሚል የሰየመው የሩሲያ ጥቃት ዋነኛው ኢላማ ያደረገው የምዕራብ የአውሮፓ አገራትን ሲሆን በዚህም ሌሎች ምዕራባውያን ለዩክሬን የሚያደርጉትን ወታደራዊ ድጋፍ ለማስቆም በማሰብ የሚፈጸም ነው። ይህ ድብልቅ ጦርነት አንድ ተቀናቃኝ መንግስት ፈጻሚ በማይታወቅና ለማስተባበል የሚቻል ነገር ግን በአብዛኛው በጣም አጠራጣሪ በሆኑ ሁኔታዎች ውስጥ የሚፈጸም ነው። በተለይም የባላንጣን የመሰረተ ልማት አውታሮችን ለመጉዳት በቂ ነው። ነገር ግን ፈጻሚ ሊታወቅ የሚችል የጦርነት ድርጊት ባለመሆኑ ጠላት ለታዳች ነው። ለእንዲህ ያለው ጥቃት በዋናነት ተጋላጭ የሆኑት በጥልቁ የባህር ወለል ላይ የተዘረጉት የኃይል፣ የኢንተርኔት እና መሰል ግዙፍና ወሳኝ የማስተላለፊያ ቱቦዎችና ገመዶች ናቸው። በአሁኑ ወቅት በዓለም ዙሪያ ወደ 600 የሚጠጉ ኬብሎች ኤሌክትሪክ እና መረጃን በሰፊዎቹ ውቅያኖሶች እና ባህሮች ወለል ላይ ተዘርግተው ያጓጉዛሉ። እነዚህ 870,000 ማይሎች 1.4 ሚሊዮን ኪሎ ሜትር የሚረዝሙት መስመሮች በባህር ዳርቻ ላይ ወደሚገኙ በይፋ ወደሚታወቁ እና ወደ ምስጢራዊ ስፍራዎች ይደርሳሉ። አብዛኞቹ የመረጃ አመላላሽ ኬብሎች ደግሞ ሁሉም የበይነመረብ መረጃዎችን የማስተላለፍ ሚና አላቸው። በሮያል ዩናይትድ ሰርቪስ ኢንስቲትዩት ሩሲ ከባህር ወለል ላይ የሚዘረጉ የኃይል መስመሮች ከፍተኛ ተመራማሪ የሆኑት ዶክተር ሲድሃርት ካውሻል ወደ ባህር ጠልቀው የሚገቡ ሰርጓጅ መርከቦች ኬብሎችን በጥልቅ ሊቆርጡ ይችላሉ። ይህም ጥገናውን እጅግ አስቸጋሪ ያደርገዋል። የመረጃ ምዝበራ ሊፈጸም ይችላል። እነዚህ በባህር ወለል ላይ ተዘርግተው መረጃ እና ኤሌክትሪክ በአገራት መካከል የሚያስተላልፉት ገመዶች ለአውሮፓ አገራት እንደ ወሳኝ የደም ስር የሚቆጠሩ ናቸው። ባለፉት ወራት በባልቲክ ባህር ስር በተዘረጉት ገመዶች ላይ በተደጋጋሚ የመቆረጥ አደጋ አጋጥሟል። ክስተቱም በድንገት የተከሰተ አደጋ ሳይሆን ወሳኝ በሆኑ መሰረተ ልማቶች ላይ የሚፈጸም አሻጥር አካል ነው ተብሎ ይታመናል። ባለፈው ህዳር በባልቲክ ባህር ስር ከጀርመን ወደ ፊንላንድ እንዲሁም ከስዊድን ወደ ሊቱዋኒያ የተዘረጉ የፋይበር ኦፕቲክ ኬብሎች ላይ የመቆረጥ አሻጥር እንደተፈጸመባቸው ጀርመን አመልክታለች። በዚያው ወር መጨረሻ ላይ የፊንላንድ የባህር ጠረፍ ጠባቂዎች በፊንላንድ እና በኢስቶኒያ መካከል የተዘረጋን መስመር ቆርጣለች ብለው የጠረጠሯትን የሩሲያ ነዳጅ ጫኝ መርከብን በቁጥጥር ስር አውለው ነበር። የድብልቅ ጦርነት ሌላኛ ምሳሌ ነው ተብለው የሚጠረጠሩት ጥቃቶች ደግሞ ባለፈው የአውሮፓውያን ዓመት በዩናይትድ ኪንግደም፣ በጀርመን እና በፖላንድ ውስጥ የሚገኙ የመልእክት አድራሽ ድርጅቶችን ኢላማ አድርገው በተላኩ ሽጎች ምክንያት የተፈጠሩ የእሳት አደጋዎች ይጠቀሳሉ። የፖላንድ ልቃቢያነ ሕጎች እነዚህ ክስተቶች ወደ አሜሪካ እና ካናዳ በሚበሩ አውሮፕላኖች ላይ ሊፈጸሙ ለታቀዱ አሻጥሮች የቅድሚያ ሙከራዎች ናቸው ብለው ያምባሉ። ሩሲያ ከነዚህ የአሻጥር ድርጊቶች ጀርባ የለውበትም በማለት ብታስተባብልም ስዊድንን እና ቼክ ሪፐብሊክን ጨምሮ በአውሮፓ ህብረት አባል አገራት ውስጥ በሚገኙ መጋዘኖች እና የባቡር ትስስር መስመሮች ላይ በተፈጸሙ ጥቃቶች ተጠርጥራለች። እነዚህ ክስተቶች አንዳንድ ምዕራባውያን መንግስታት የሩሲያ ወታደራዊ የደህንነት ተቋም ዩክሬንን በሚረዱ አገራት ላይ ምስጢራዊ የጥቃት ዘመቻ ሳይከፍት አይቀርም ብለው እንዲደምድሙ አድርጓቸዋል። በሮያል ዩናይትድ ሰርቪስ ኢንስቲትዩት ሩሲ ከፍተኛ ተመራማሪ የሆኑት ዶክተር ሲድሃርት ካውሻል እንደሚሉት በባህር ላይ ለግዳጅ የሚሰማራው የሩሲያ ወታደራዊ መዋቅር በተለያዩ ደረጃዎች የተከፋፈለና ሚናውም የተለያየ ነው። ጥልቅ ባልሆኑ የውሃ ክፍሎች ላይ ለሚካሄዱ ተልእኮዎች ስፔትስናዝ ወይም ልዩ ኃይል የወታደራዊ ደህንነት ክፍልና የሩሲያ ባህር ኃይል ኃላፊነቱን ይወስዳሉ። ነገር ግን በጥልቅ የውቅያኖስ ክፍሎች ውስጥ መረጃዎችን በመሰብሰብ አሻጥሮችን ይፈጽማል የሚባለው በቀጥታ ለፕሬዝዳንት ፑቲን እና ለመከላከያ ሚኒስቴር ተጠሪ የሆነው የጥልቅ ባህር ምርምር ዋና መምሪያ የተባለው ክፍል ነው።